ሰላም ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ግሬድ 8 ማthematics semester exam for grade 8 question number 3 next from previous question number 2. So question number says that which one of the following is true? ከሚከተሉት ውስጥ ትክክል የሆነው የቱ ነው ይለናል ማለት ነው። ይሄንን ለመስራት ምንጊዜም ማስላት ያለብን ነገር ካሰላም በኋላ ትክክል ነው ወይም ደግሞ አይደለም ብለን መወሰን እንችላለን። ስለዚህ እዚህ ጋር በተሰጠን መሰረት እንደምናየው ምርጫዎቹ ላይ ክፍልፋይና ሳይን ኦፍ ኮምፔር ኤንድ ኮንትራስት ኦፍ ኤ ነምበር ወይም ደግሞ ኢንኢኳሊቲ ሳይኖች አሉ ማለት ነው። እነዚህን ክፍልፋዮች ማወዳደሪያ ምልክት አሉ። ለማወዳደር ደግሞ የራሱ የሆነ ህግ አለው ማለት ነው። ክፍልፋዮችን ለማወዳደር የምንከተላቸው መንገዶች አሉ። in order to compare fraction we can use different method. From that method the first one is we can balance numerator into the same fraction or into similar fraction if the fractions are not the same. The fractions are known as similar fraction if the denominators are the same, but the fractions are not similar its denominator are not the same. ምንድነው የመጀመሪያው ክፍልፋያችን በሁለት እንከፍለዋለን። ታታቸውን በመመልከት ሲሚላር ፍራክሽን እና ዲሲሚላር ፍራክሽን ብለን ታታቸው የሚመሳሰሉና የማይመሳሰሉ ማለት ነው። ስለዚህ ይሄ ክፍልፋያችን ታቱ የማይመሳሰል ነው ወይም ደግሞ ዲሲሚላር ፍራክሽን ነው ማለት ነው። ለምን ከተባለ ምክንያቱም እንደምናየው ታታቸው ላይ ክፍልፋያችን እዚህ ጋር እንደ ሁለተኛ ሲል ታቱ 2 ነው፣ 3 አምስተኛ ሲል ታቱ 5 ነው፣ 7 አስረኛ ሲል ደግሞ ታቱ 10 ነው። ያ ማለት ታታቸው ላይ ተመሳሳይ ነው። ቢ ሲናድ ምንም ማየት አይጠበቅብንም ድጋሚ ማለት ነው። 10 5 እና 2 ነው። እዚህ ጋር ደግሞ 2 5 እና 10 ነው። እዚህ ጋር 2 10 እና 5 ነው። እዚህ ጋር 5 10 እና 2 ነው። አሁን ለአላቸው ያሉ ቁጥሮችን አንጠቀማቸውም ለማወዳደር ታታቸው ላይ ተመሳሳይ እስካልሆኑ ድረስ ማለት ነው። ስለዚህ ይሄንን ለማወዳደር የመጀመሪያው መንገዳችን ምንድነው? the first one is in order to compare this we can change into decimal number. ይሄንን ለማወዳደር በሙሉ ወደ ምን እንቀይራቸዋለን? ወደ ደሲማል ወይም ደግሞ ወደ አስርዮሽ። ይሄ ጥያቄው ቀላል ሆኖ አይደለም፣ ለማንዛዛትም አይደለም፣ ከባድም የሚባል አይደለም። ግን ዋናው ነገር መንገዱ ጥያቄዎችን ለመስራት ሌሎችንም በምን አይነት መንገድ እንሰራለን የሚለው ግልጽ እንደሆነላችሁ ማብራሪያ የምሰጠው። ወደ አስርዮሽ ወይም ደግሞ ወደ ደሲማል ለመቀየር in order to convert fraction to decimal we can divide numerator by denominator ለአሉን በታቱ እናካፍላለን ማለት ነው። የመጀመሪያው ላይ እዚህ ጋር በምንሰራበት ጊዜ 1/2 እናካፍላለን። ምንድነው 1/2 ወደ ደሲማል ለመቀየር ምንድነው እናደርገው? 1 divided by 2 ነው። አሁን እዚህ ጋር ተካፋዩ ከካፋዩ ያነሰ ነው ወይም ደግሞ ለአሉ ከታቱ ያነሰ ነው። if the fractions are numerator less than denominator its name is known as proper fraction. The value of proper fraction is always less than 1. ምንድነው እያልኳችሁ ያለሁት? ክፍልፋያችን ለአሉ ከታቱ ያነሰ ከሆነ ይሄንን ወደ አስርዮሽ ስንቀይር የሚመጣው ውጤቱ 0 ነጥብ ብሎ ይጀምራል ወይም ደግሞ ከአንድ ያነሰ ነው። ለአሉ ከታቱ ያነሰ ክፍልፋይ ወይም ደግሞ ዋጋው ከአንድ ያነሰ ከሆነ ፕሮፐር ይባላል ወይም ደግሞ ህገኛ ክፍልፋይ ይባላል ማለት ነው። አሁን ይሄ አንድ ሲከፈል ለሁለት አይችልም ካልቻለ ምንድነው የምንሰጠው ማለት ነው? ለአሉ ላይ 0 ነጥብ እንሰጥና ታቱ እዚህ ጋር ተካፋው ላይ 0 እንሰጣለን። ስለማይችል ማለት ነው። አሁን ስለሰጠን ይችላል። 10 ሲከፈል ለሁለት ስንት ይሆናል? 5 ይሆናል ማለት ነው። ይሄ ስንት ሆነልን? 0.5 0.5 ሌስ ዛን
ዋን ነው ማለት ነው። ከአንድ አነሰ ነው። በዚህ መልኩ አየን። ሁለተኛው ላይ ደግሞ 3 ዲቫይደድ ባይ 5 ይሄም ደግሞ ፕሮፐር ነው። ምክንያቱም 3 ያንሳል ከ5 ስለሆነ ማለት ነው። 3 ይካፈል ለ5 ወይም 3 ዲቫይደድ ባይ 5 አሁንም እዚህ ጋር እንደምናየው አይችልም። ካልቻለ ምንድነው የምንሰጠው? ለአሉ ላይ 0 ፖይንት ይሆናል። 3 ሲካፈል ለ5 ስንት ይሆናል? አይችልም። ካልቻለ 0 ነጥብ ሰጠን። እዚህ ጋር 0 መጨመር አለብን። 30 ለ5 ስንት ይሆናል? 6 ይሆናል። 6 ሲባዛ በ5 ስንት ይሆናል ማለት ነው? 30 ይሆናል። ይሄው በዚህ መልኩ 0.6 መጣ። ቀጣይ ደግሞ ሲን መስራት አለብን። ኦኬ ሶሪ ሲ ላይ መሄድ የለብንም። ሶስተኛው ላይ ማለት ነው 7 10ኛ ይላል። 7 10ኛ ወደ አስርዮሽ ለመቀየር 7 ዲቫይደድ ባይ 10 7ን ለማናካፍላለን እንደ 10 7ን ለ10 ስናካፍል እንደምናየው ይሄ አይችልም። ካልቻለ ደግሞ በተለመደው መልኩ ከላይ 0 እንሰጣለን ማለት ነው። ስለዚህ 0 ፖይንት እንሰጣለን። ከታችም መስጠት ግዴታ አለብን። 7 ሲካፈል ለ10 ስንት ይመጣል? 7 ይሆናል። 0.7 ነው ማለት ነው። ስለዚህ 0.7 መጣ። እሺ እዚህ ጋር እንደምናየው ኤ ላይ ያለው ቢ ላይ ያለው ሲ እና ዲ ላይ ያሉት ቁጥሮች አንድ አይነት ናቸው። ቦታቸው ብቻ ነው የተቀያየረው። ስለዚህ ቦታቸው ብቻ ስለሆነ የተቀያየረው ኤ ላይ ያለውን ብቻ ካወዳደር በቂ ነው ማለት ነው። ሶ 1/2 ማለት ኢኳልስ ቱ ብለን ከማን ጋር ነው? ከ0.5 ጋር ከዛ ምን ይለናል? 3 5ኛ ይሄ ማለት ደግሞ ከ0.6 ጋር እኩል ነው። 7 10ኛ ይላል። ይሄ ማለት ደግሞ ከ0.7 ጋር እኩል ነው ማለት ነው። ይሄ እንደዚህ እኩል ከሆነልን ታህቱ ክፍልፋው ጋር እንደምናየው ታህቱ የተለያየ ነው። 2 5 10 ነው። ለማወዳደር ከብዶን ነበር። አሁን ግን ስለቀየርናቸው የሚከብደን ነገር የለም ማለት ነው። 1 2ኛ ማለት 0.5 ከሆነ 3 5ኛ ማለት ደግሞ 0.6 ከሆነ 7 10ኛ ደግሞ 0.7 ከሆነ ይሄው 0 0 0 እኩል ናቸው። እዚህ ጋር ከነጥብ በስተቀኝ በኩል 5 6 7 አለን። 5 ያንሳል ከ6 6 ያንሳል ከማን? ከ7 ስለዚህ ሊሆን የሚችለው ማለት ነው 1/2 1 2ኛ ያንሳል 3 5ኛ ያንሳል ከ7 10ኛ ወይም ደግሞ 7 10ኛ ይበልጣል 3 ከ5ኛ ይበልጣል ከ1 2ኛ ማለት መቻል አለብን ማለት ነው። በዚህ መልኩ መልስ ሊሆን የሚችለውን እንመርጣለን። ኤ ላይ እንመለስና ማለት ነው ኤ 1/2 ሌዛን 3/5 ሌዛን 7/10 ይለናል። ኤግዛክትሊ አሁን መልሳችን ነው እናከባለን። ቢ ላይ ስንመጣ ግን 7 10ኛ ይላል 0.7 ያንሳል አለ። 3 5ኛ ማለት ደግሞ 0.6 0.7 ከ0.6 ሊያንስ አይችልም። ፎልስ አረገብን። ሲ ላይ ስንሄድ 1 2ኛ ያንሳል 7 10ኛ ይላል። እዚህ ጋር ደግሞ ስንመጣ ልክ ነው። የመጀመሪያው ላይ ልክ ነው። 0.5 ያንሳል ከ0.7 ልክ ነው። ግን ቀጣይ ለምን ይላል መልሶ ያንሳል ከ0.6 0.7 ከ0.6 ማነስ ስለማይችል ፎልስ አረገብን ማለት ነው። ዲሌ 3 5ኛ ማለት 0.6 ነው። 0.6 ያንሳል 7 10ኛ 7 10ኛ ማለት ደግሞ 0.7 ነው። ይሄ ልክ ነው። እዚህ ጋር ግን ሲመጣ ያንሳል አለና ከ0.7 ከ0.5 ስለማያንስ ፎልስ አረገብን። መልስ ሊሆን አይችልም ማለት ነው። በዚህ መልኩ ጥያቄዎችን እየሰራን ማለፍ እንችላለን። ቀጣይ ጥያቄ በቀጣይ ጊዜ እንገናኝ።